እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ገና በኢትዮጵያ ምድር ከሃይማኖታዊ ባልነቱ ባለፈ ጥልቅ የታሪክና የባህል ትርጉም ያለው በዓል ነው። በታኅሳስ 29 የሚከበረው ይህ በዓል ከምዕራባውያን በተለየ የራሱ የሆነ ልዩ ሴቶች አሉት። ዛሬ በዚህ ቪዲዮ ስለ ገና በዓል አመጣጥ፣ ስለ ገና ጨዋታ ሚስጥርና ስለ ባህላዊ ምግቦቻችን የታሪክ ድርሳናት የሚሉትን አብረን እንቃኛለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የጌቶቹ ጌታ በረከት የሆነ ፍቅር የማታ ማታን ጎዶሎ ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያቦላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ አውዳመቱ ደርሶ ሲባል አሴና ገናዬ ደጅሽ መጣሎ ደሞ ጠብቂ ሸክዬ። የገና የታሪክ አመጣጥ። ኢትዮጵያ ለምን በታኅሳስ 29 የገናን ባህል ታከብራለች? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀመር መሰረት የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት የሚከበረው በዚህ ቀን ነው። ይህም ከዘመነ ካህናት ከጥንታዊነት የዘመን አቆጣጠር ጋር የተያያዘ ነው። በተለይ የላሊበላ ገና ተብሎ የሚጠራው ዝግጅት በዓለም አቀፍ ደረጃ የታወቀ ነው። ንጉሥ ላሊበላ በራሱ የልደት ቀን ቤተክርስቲያኑን አንጾ እንደጨረሰና በዚያም ታላቅ ቀን በዓል እንደተከበረ ይነገራል። ለዚህም ነው ዛሬም ድረስ በሺዎች የሚቆጠሩ ምዕመናን ወደ ላሊበላ የሚጓዙት። የገና ጨዋታና ባህላዊ እሴቶች። በገና ጨዋታ አይቆጡም ጌታ። ይህ በኢትዮጵያ ገና በዓል ላይ የሚሰማ የታወቀ አባባል ነው። የገና ጨዋታ አመጣጥ እረኞች የልደቱን ዜና በሰሙ ጊዜ በደስታ ዱላ ይዘው ከመዝለላቸው ጋር ይያያዛል። ይህ ጨዋታ በኢትዮጵያ ነገስታትም ዘንድ ትልቅ ቦታ ነበረው። በጨዋታው ወቅት በጌታና በሎሌ በሀብታምና በደሃ መካከል ምንም ልዩነት አይኖርም። ሁሉም እኩል ለሚጫወቱት ማህበራዊ አንድነትን የሚያጠናክርበት ልዩ ባህላዊ ስፖርት ነው። የገና የጣዕም ማዕድ፣ ዶሮ ወጥና ማህበራዊ ግንኙነት። የኢትዮጵያ ገና ያለ ዶሮ ወጥ አይታሰብም። 12ቱ እንቁላሎች የ12ቱ ሐዋርያት ምሳሌ ተደርገው ይወሰዳሉ። በዓሉ የጾም ማብቂያ እንደመሆኑ መጠን ቤተሰብ ተሰባስቦ ጎረቤት ተጠርቶ የሚበላበት ማዕድ ነው። ይህ ባህል በኢትዮጵያውያን ዘንድ ያለው የመረዳዳትና የመተሳሰብ ጥልቅ ስሜት ያሳያል። ባህላችንን ማወቅ ማንነታችንን ማወቅ ነው። የገና በዓል የሰላም የፍቅርና የአንድነት በዓል ይሁንላችሁ። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች ማጋራት አትርሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ ውስጥ ከምንገናኝ መልካም በዓል። አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነ ፍቅር የማታ ማታን ጎዶሎ ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያቦላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ